እዚህ ጋር ያያችሁት ትላንትና ነው የለቀኩት ቴሌግራም ላይ ብቻ ለቅቄው ነው እንደዚህ ወደ $38 ስለው ፐርፕሌክሲቲ AI ከ10 ሺህ ብር ጀምሮ 100 ሺህ 50 ሺህ 200 ሺህ ብር ድረስ የሰሩ ልጆች አሉ። በምን ከዚህ በፊት ቪዲዮ በሰራውላችሁ ቴሌግራም ላይ ፖስት ባደረኩት በፐርፕሌክሲቲ AI ያ ነገር ግን የቆየው ለአንድ ወር ብቻ ነው። እኔም አሪፍ አድርጌ ሰርችበታለሁ። በአንድ ሰው ዴስክቶፕ ላይ ስለተጠቀመ ብቻ እየሰጠ የነበረው ብር ከ$20 እስከ $4 ድረስ ነበር። አሁን ደግሞ ፐር ሪፈራል $1 የሚሰጥ ላሳያችሁ። እዚህ ጋር ዴስክቶፕ ላይ አሳይቼ ከዛ በኋላ ሌላም እዚህ ጋር ያያችሁት ትላንትና ነው የለቀኩት ቴሌግራም ላይ ብቻ ለቅቄው ነው እንደዚህ ወደ $38 ስለ ዊዝድሮዋል ምንም አይነት ጥያቄ አልፈልግም። ምክንያቱም ፐርፕሌክሲቲ AIም ልክ አይደለም እንትን ነው እያላችሁ ነው እንደዚህ ያለፋችሁ። ሞክሩት። አሁን እንደዚህ እየቆጠረ ነው። ዌት ሊስት ላይ ነው። መቼ ዊዝድሮዋል እንደሚሆን መቼ እንደሚያልቅ አይታወቅም። ስለዚህ ሰርታችሁ ጠብቁ። በቃ ምንም አይነት ሰበብ ሳያስፈልጋችሁ በስልክ መስራት ትችላላችሁ። በቀጥታ ሰው እንዴት ነው የምታደርጉት? እዚች ጋር ፐርፕሌክሲቲ AI በአንድ ሰው $5 ያመለጣችሁ ሰዎች ይሄ ድል እንዲያመልጣችሁ አልፈልግም። ስሩት። ምናልባት አሪፍ ነገር ልታገኙበት ትችላላችሁ። ኢሜይላችሁን ታስገባላችሁ፣ ስልክ ቁጥራችሁን፣ ከዛ በዋትስአፕ የምትጠቀሙበትን ስልክ ቁጥር ታስገባላችሁ። ከዛ ጆይን ዌት ሊስት የሚለውን ትነኩታላችሁ። ቺኛዋ ፕላስ 251 አድርጉና ጆይን ዌት ሊስት በሉት። ከዛ OTP ይልካል። OTP ማለት የዋን ታይም ፓስወርድ ነው። እሱ ይላካል ወደ ኢሜል አድሬሳችን። ገብተን ቼክ እናድርግ። እንደምታዩት እዚች ጋር ተልኮልናል። ይችን ኮፒ እናደርግና ወስደን እዛ ጋር ፔስት እዚች ጋር እንወስድና ፔስት እናረጋታለን። ከዛ ቬሪፋይ OTP የሚለውን እንነካለን። አሁን ኢሜይላችን ቬሪፋይ ሆኗል። URN ይላል። ስለዚህ እነዚህ ነገሮች ፎሎ ማድረግ ትችላላችሁ። ሪፈራል ሊንካችሁን ከዛ በኋላ ነው የሚሰጣችሁ ማለት ነው። ይችን ኮፒ ታደርጋላችሁ። ከዛ ሰዎች በእናንተ ጋይስ አትፍዘዙ። እንደዚህ አይነት ነገሮች ሲሆኑ ጊዜያቸው ለአጭር ጊዜ ነው። እነሱም ለኛ ሁል ጊዜ የሚሰጡበት ምንም አይነት ምክንያት ስለሌላቸው የሆነ ነገራቸውን ለማስተዋወቅ ነው። ያንን ነገር ብዙ ሰዎች እንዲጠቀሙት ነው። ስለዚህ 1 ወር 2 ሳምንት በቃ ቢበዛ ብዙ ነገሮች 1 ወር ነው የሚቆይ። ስለዚህ ቶሎ ተጠቀሟቸው። እኔ ትላንትና ቼክ አድርጌ አይቼው ነው ዛሬ እየሰራሁላችሁ ያለሁት ማለት ነው። ስለዚህ ተጠቀሟቸው። እነዚህ ነገሮች ቢያንስ $10፣ 20፣ 30፣ 40 ማግኘት ስለምትችሉ ማለት ነው።